ኢትዮጵያ የአንበሶች ምድር በጦር ሜዳ ጀግንነቷ ዓለምን ያስገረመች የነጻነት ተምሳሌት። ነገር ግን ያ በደም የተወረሰ የጀግንነት ወኔ ከአድዋ ተራሮች ወርዶ ዛሬ በጠባብ የብረት አጥር ውስጥ ታስሯል። ከጦር ሜዳ ወደ ስፖርት አውድማ፣ ከባህላዊ ዱላ ፍልሚያ ወይም ጉልባ ወደ ዘመናዊ የብረት አጥር ፍልሚያ፣ ከአፄ ኃይለ ሥላሴ የቦክስ ፍቅር እስከ ዛሬው የኤምኤምኤ የደምና የእንባ ድራማ ጉዞው ረጅም ነበር። ትላንት ቦክስ ለንጉሱ መዝናኛ ነበር። ዛሬ ግን የብረት አጥሩ ውጊያ በሚሊዮን የሚቆጠሩ ገንዘብ፣ ከፍተኛ ዝናና የቃላት ጦርነት የሚታይበት ግዙፍ ቢዝነስ ሆኗል። በጌታቸው መለሰ የሚመራው የኢቲኤፍሲ አሮጌውን አሰራር አሰባብሮ አዲስ አብዮት ይዞ ሲመጣ በመንገዱ ላይ ትልቅ መሰናክል ገጠመው። በስፖርቱ አባት በሚባለው ኮች ሴዶና በኢቲኤፍሲ መካከል የተፈጠረው የኦፈር ጭቅጭቅ ስፖርቱን ለሁለት ጎራ ከፍሎት ከቆየ በኋላ ዛሬ ግን ያው ውዝግብ ራሱን ሴዶን ወደ ብረት አጥር አስገብቶታል። ትላንት በኢቲኤፍሲ 01 ጆኒ ንቃተ ህሊናን አሸንፎ የንግስናውን ዘውድ መጫኑ አይዘነጋም። ነገር ግን በኢቲኤፍሲ 02 የሚካሄደው ፍልሚያ ከስፖርትም በላይ ነው። መምህር ከተማሪው ጋር፣ ጥበብ ከባለቤቷ ጋር ፊት ለፊት የሚጋጠሙበት ታሪካዊ ምሽት። ጥያቄው አንድ ነው። ጥበብ ለባለቤቷ ትመለሳለች ወይስ ተማሪው መምህሩን ይበልጣል? ከንቃተ ህሊና ውድቀት እስከ ጆኒ ንግስና፣ ከሴዶ ቁጣ እስከ ነገው ታላቅ ፍልሚያ የኢትዮጵያ ኤምኤምኤ እውነተኛ ታሪክ አሁን ይጀምራል። ውድ ቤተሰቦቻችን ዛሬ የምንነግራችሁ ስለ አንድ ስፖርት ብቻ አይደለም። ስለ ኢትዮጵያውያን ጽናት፣ ስለ ገንዘብ፣ ስለ ክብርና ስለ አዲሱ የፍልሚያ ንጉሥ ነው። እስከ ፕሮግራማችን መጨረሻ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የኢትዮጵያ የውጊያ ስፖርት ታሪክ የሚጀምረው ከዘመናዊ ቦክስ በፊት ነው። በገጠሪቱ ኢትዮጵያ ዱላ ፍልሚያ ወይም ጉልባ የሚባሉ ባህላዊ ግጥሚያዎች የወጣቶች የጥንካሬ መፈተኛ ነበሩ። ይህ ባህል ወጣቶች ራሳቸው እንዲከላከሉና ብርቱ እንዲሆኑ የሚያስተምርበት የዘመናት ጥበብ ነው። ዘመናዊ ቦክስ ወደ ኢትዮጵያ የገባው በ1940ዎቹ ውስጥ ነበር። በተለይም ከጣሊያን ወረራ በኋላ ቦክስ በወታደራዊ ክለቦችና በትምህርት ቤቶች ውስጥ በስፋት መዘውተር ጀመረ። በወቅቱ የነበሩት ንጉሠ ነገሥት አፄ ኃይለ ሥላሴ ለስፖርት የነበራቸው ፍቅር ቦክስን ወደ ቤተ መንግሥት ግቢ ጭምር እንዲዘልቅ አድርጎታል። በ1960ዎቹና 70ዎቹ የኢትዮጵያ ቦክስ ከፍተኛ ደረጃ ላይ ደርሶ ነበር። እንደነ ሰይፉ መኮንን ያሉ ታላላቅ ቦክሰኞች ስማቸው በዓለም አቀፍ ደረጃ መነሳት የጀመረው በዚያን ጊዜ ነበር። የዓለም የቦክስ ኮከብ መሐመድ አሊ በ1964 ዓ.ም ወደ አዲስ አበባ መምጣቱ ለስፖርቱ ትልቅ መነቃቃትን ፈጥሮ ነበር። በኦሎምፒክ መድረኮችም ኢትዮጵያውያን ቦክሰኞች በድፍረት በመግጠም የጥቁር አንበሳን ወኔ ለዓለም አሳይተዋል። ባለፉት 10 ዓመታት ግን የኢትዮጵያ የማርሻል አርት ታሪክ አዲስ ምዕራፍ ከፈተ። እንደ ካራቴ፣ ቴኳንዶና ጁዶ ያሉ ጥበቦች ተቀላቅለው ሚክስድ ማርሻል አርትን ወይም ኤምኤምኤ የምንለውን እጅግ ፈታኝ ስፖርት ወለዱ። ይህ ስፖርት ወደ ኢትዮጵያ በስፋት እንዲገባ ካደረጉት ቀዳማዊ ክለቦች መካከል ሴዶ ማርሻል አርት ግንባር ቀደሙን ስፍራ ይይዛል። ኮች ሴዶ ወይም ደግሞ በትክክለኛ ስሙ ካሚል ነጋሽ ስፖርቱን ከባህላዊ መከላከል ወደ ባለሙያ ወይም ፕሮፌሽናል ውድድር እንዲሸጋገር ያደረገው ጥረት ዛሬ ለምናየው መነቃቃት ትልቁን መሰረት ጥሏል። የኢትዮጵያ ኤምኤምኤ ወደ ላቀ የንግድና የዝና ደረጃ እንዲሸጋገር ካደረጉት እርምጃዎች አንዱ የኢትዮጵያን ቶታል ፋይቲንግ ቻምፒየንሺፕ ወይም ኢቲኤፍሲ መመስረት ነው። ይህ ድርጅት በኢትዮጵያ ታሪክ ለመጀመሪያ ጊዜ ተዋጊዎችን በብረት አጥር ውስጥ ለማወዳደር ቆርጦ ተነሳ። የዚህ ትልቅ ዝግጅት ፊትና ሞተር ሆኖ የወጣው ደግሞ ጌታቸው ታደሰ ነው። ጌታቸው እንዳስተናጋጅ ወይም ሆስትና ፕሮሞተር በመሆን በኢትዮጵያ ስፖርት ውስጥ አዲስ አይነት የቢዝነስ አቀራረብ ይዞ መጣ።
በራስ መተማመኑና ተፋላሚዎቹን ለገበያ የማቅረብ ችሎታው በህዝቡ ዘንድ ከፍተኛ ጉጉት እንዲፈጠር አድርጓል። የኢትዮጵያ ኤምኤምኤ በንግድ ደረጃ ሲጀመር የመጀመሪያ ፈተናው የገንዘብ ክፍያም ነበር። በስፖርቱ አባት በሚባለው ኮች ሴዶና በኢቲኤፍሲ ዋና አዘጋጅ ጌታቸው መለሰ መካከል የነበረው የኦፈር ውዝግብ ስፖርቱን ለሁለት ጎራ ከፍሎት ቆይቷል። ሴዶ ለእኔ የሚመጥን ክፍያ ካልተከፈለ አልሳተፍም በሚል በኢቲኤፍሲ 01 ላይ ሳይገኝ ቀረ። ጌታቸው መለሰ በበኩሉ ስፖርቱን በንግድ ስሌት ለማሳደግና አዲስ አሰራር ለመዘርጋት ሲሞክር በሁለቱ መካከል የነበረው የቃላት ጦርነት በማህበራዊ ሚዲያ ላይ ከፍተኛ ድራማ ፈጥሮ ነበር። ውዝግቡ ቢቀጥልም የመጀመሪያው የኢቲኤፍሲ 01 በአድዋ መታሰቢያ ሙዚየም በታላቅ ድምቀት ተካሄደ። በዚያ ምሽት የታየው ታላቅ ግጥሚያ በጆኒ ጁቱሱ ወይም በትክክለኛ ስሙ ዮሐንስ ስለሽና በንቃተ ህሊና ወይም በትክክለኛ ስሙ ዮሐንስ ምስክር መካከል የነበረው ፍልሚያ ነው። ንቃተ ህሊና በወኔና በጥንካሬ ቢመጣም ጆኒ ግን የመሬት ላይ ውጊያ ጥበቡን ወይም ቢጄጄ የሚባለውን በመጠቀም ንቃተ ህሊናን አቅም አሳጥቶታል። ጆኒ በፈጣን ቴክኒካል ኖካውት በማሸነፍ የመጀመሪያውን የኢቲኤፍሲ 01 ኮከብነት ተቀዳጀ። ይህ ድል ጆኒን የኢትዮጵያ ኤምኤምኤ አዲስ ንጉሥ አደረገው። አሁን ግን ዓለም አቀፍ ትኩረት የሳበው ትልቁ ግጥሚያ ደርሷል። ነገ የሚካሄደው የኢቲኤፍሲ 02 ከስፖርት ባለፈ የግል ታሪክ ያለበት ነው። በውዝግብ ውስጥ የነበሩት ሴዶና ጌታቸው ታደሰ በመጨረሻ ከስምምነት ደርሰው ኮች ሴዶ ራሱ ወደ ብረት አጥር ለመግባት ዝግጅቱን ጨርሷል። ተጋጣሚው ደግሞ ሌላ ማንም ሳይሆን የራሱ የቀድሞ ተማሪና የኢቲኤፍሲ 01 አሸናፊው ጆኒ ነው። ይህ ፍልሚያ የጥበብ አባቱ ሴዶና የጥበብ ውጤቱ ጆኒ የሚጋጠሙበት በኢትዮጵያ ኤምኤምኤ ታሪክ እጅግ ውድና እጅግ አጓጊው ምሽት ይሆናል። ጆኒ የንጉስነቱን ዘውድ ለማስጠበቅ፣ ሴዶ ደግሞ አሁንም እርሱ አባት መሆንን ለማሳየት ነገ ፊት ለፊት ይቆማሉ። ኢትዮጵያ ከነሰይፉ መኮንን የቦክስ ዘመን ተነስታ ዛሬ በጌታቸው ታደሰ ፕሮሞተርነትና በነ ጆኒና ሴዶ ብቃት የዓለምን ትኩረት ወደ ሳበው የኤምኤምኤ መድረክ ደርሳለች። ነገ የሚካሄደው የኢቲኤፍሲ 02 በብረት አጥር ውስጥ ብቻ የሚደረግ ውጊያ አይደለም። የስፖርቱ እድገት፣ የክብር ፍለጋና የትውልድ ሽግግር ማሳያ ነው። ሰብስክራይብ፣ ላይክ ማድረጋችሁን አረጋግጡ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም ቆዩን።